good YouTube እንዴት ናችሁ? So this is Bontrace እና ዛሬ በጣም የሚደብር ቀን ማይሆን ስህተቶች የሰራበት ቀን ነው። ስቲል ያን ነገር ጆናን መደረግ ስላለባቸው ነውና በጣም 100% ሹር የሆንኩበት ትሬን ነበረ ባይዚ በጣም ማለት ነው like everything live ላይ ሳወራ ነበረ 100% ያወራሁት ነገር ነው የተፈጠረው። I don't know why I lost ብዙ የተነካው like በኔስቶ ፕሉስ ፕሌስመንት ችግር ነው። ስቲል ምንድነው የምንማራቸው ነገሮች አሉ። አንዳንዴ A+++ ምንላቸው ወይም ደግሞ እኔ ኩላሊት የሚያሸጡ ሴታፖች ፌል ሲያደርጉ ትንሽ ይከፋናል፣ ግን ደግሞ ስቲል ለሜሪታችን ፕሮቫይድ እያደረግን ነው። ማለትም like 10 ትሬድ ቴክ ካደረግን እኔ አሁን 7% ከሆነ 7ቱን ትሬድ እናደርግና 3ቱ ትሬድ ሉዝ አደርጋለሁ። ሶ ምናልባት ይሄ ትሬድ ከ3 ትሬዶች ውስጥ ሊሆን ስለሚችል ለዊሪቲን ፕሮቫይድ ያደርጉት ማለት ነው። እና ቤሲካሊ እንደዛ ብለን ራሳችንን እንትን ማለት ነው። ከዛ ከቻርት ደግሞ ጥሎ መውጣት ነው። ላይክ ስንጮት ነበር ላይቭ ምናምን ስናዘፍናቸው ምናምን ነበር እና ቤሲካሊ በቃ እንደዛ አይነት ነገሮች ውስጥ መግባት ነው። ላይክ ምንም ቻርት ላይ ተጥሎ ምናምን መበሳጨት ሳይሆን አንዳንድ ነገሮችን ይሉ ወደኋላ ሪሴት ማድረግ ነው። ባይዚ የትናንትና ቪዲዮ ላይ ኮመንት ላይ ብዙ ሰው ጊቫዌ እያለ ስለሆነ ዝም ብዬ ለሁለት ሰው ኮመንት ፒክ አድርጌ ራንደም ኮመንት 10 ዶላር ሰጣለሁ። ሶ ኮመንት እያደርጋችሁ በዛው ወደ ትሬድ ካፕ ሌትስ ጎ። ሶ የዛሬ ትሬድ እንግዲህ ከባድ ነው። 2 ትሬድ ነው ዛሬ ቴክ ያደረኩት። ቤሲካሊ እኔ 2 ትሬድ አልወስድም ብዙ ጊዜ በቀን 1 ትሬድ ከወሰድኩኝ ይበቃኛል። ነገር ግን እንደዚህ አይነት ታይሞች ላይ 10 ትሬድ ልወስድ እችላለሁ ማለት ነው። ላይ ቤሲካሊ በጣም ሃይ ፕሮባቢሊቲ የምላቸው ሴታፖች ናቸው። እና ደግሞ MT5 ስክሪንሻት እዚህ ጋር አለላችሁ ፕላስ ደግሞ የትሬድ ሲንከር ዊንዶው ትሬድ ኮፒሪ ሉዝ ያደረኩት እዚህ ጋር አለ ማለት ነው። ሶ ምን እንደተፈጠረ ነው። ሶ አሁን እንዳልኳችሁ ላይቭ ላይ ምንድን ነበረ ስንጠብቅ የነበረው ይሄ እንኳን አልተፈጠረም ነበር። ሶ እዚህ ጋር ምንድን ነበር የ15 ሚኒት የ30 ሚኒት እና የ1 ሃወር ፌር ቫልዩ ጋፕ አላይን ያደርግልን ነበረ ማለት ከምን ጋር ከኦቲ እና እዚህ ጋር ሎ ሬዚስታንስ ሊኩዊዲቲ ነበረ ማለት ነው። ሶ ይሄ በጣም ሃይ ፕሮባቢሊቲ ፒዲአር ነው ለኔ። ቤሲካሊ እንደዚህ ነበረ ባያሴ ምንድን ነበር ከዚህ ፒዲአር ነበረ ወደ ሴል ማለትም ወደ ታች እዚህ ጋር ወደምታያቸው ሴል ሳይዶች እዚህ ጋር ወዳሉ ሴል ሳይዶች ታርጌት ማድረግ ይፈልግ ነው ማለት ነው። ሶ ላይቭ ላይም ሳወራ ነበረ ዛሬ ይሄ ነገር ከተፈጠረ አሁን እዚህ ጋር ማሳያችሁ ማለት ነው። ላይክ ዋሽሚት ላይ እንረድና ይሄ ነገር ከተፈጠረ እዚህ ውስጥ AMD ከተፈጠረ I will take everything like አካውንት ውስጥ ያለው ነገር በሙሉ ሪስክ አደርጋለሁ ሲል ሶ ቤሲካሊ 930 ኦፕን እንዳደረገ ትንሽ ቾፕ ነበረ ስናደርግ የነበረው እዚህ ጋር መጣን ቾፕ እያደረግን ጸሎት እያጸለይን ነበረ። ያው እንደምንም መጣ እዚህ ጋር ኢኳሎ ሰራልን። ይሄ ኢኳሎ ቴክ እንዳይደረግ በጣም ብዙ ነገር ስናደርግ ነበረ። ከዛ በኋላ ግን መጣና እዚህ ጋር የምታዩት 50 ሚኒት ወይም 1 አወር ወይም ደግሞ 30 ሚኒት ፌር ቫልዩ ጋፕ ተቻናገል ማለት ሶ ቦንትሬስ ስትሪት ምንድን ነበር ያደረገው? ላይክ ይሄ ወደኋላ እንምጣና ሎወር ታይም ፍሬም የወረደና ኢንትሪ ነበረ ስንፈልግ የነበረው ማለት ነው። ሶ የዚህ ትሬድ ኢንቫሊዴሽን ቤሲካሊ ኢንቫሊዴሽን ባይዞ ስላችሁ ያለፈው ቪዲዮ ያልገባችሁ ካላ ኢንቫሊዴሽን ማለት ቤሲካሊ ትሬድ ከገባው በኋላ የኔ ትሬድ ወደ ስቶፕ ሉዝ ሊመራ የሚችሉ ፒዲአሪዎችን ነው ኢንቫሊዴሽን መላቸው ማለት ነው። ሶ እነዛ ኢንቫሊዴሽኖች ላይ ወይ ብሬክ ኢቭን አደርጋለሁ ወይም ደግሞ 1-to-1 በላይ ከሆኑ ደግሞ እንደ ታርጌት ተጠቀማቸዋለሁ ማለት ነው። ሶ ቤሲካሊ 5 ሚኒት ላይ ምንም አይነት ኢንቫሊዴሽኖች አልነበሩም። ሶ 3 ሚኒት ላይ ግን አይ ቲንክ ፌር ቫልዩ ጋፕ ሰጥቶን ነበር። ይሄ 3 ሚኒት ፌር ቫልዩ ጋፕ እንደ ኢንቫሊዴሽን ነበር ሳይሆን የነበረው ማለት ነው። እዚህ ጋር ምንድን ነበር ያደረኩት? ሰከንድ ላይ እዚህ ጋር ቡሊሽ ፌር ቫልዩ ጋፕ ኦፕን አደረገልን። ከዛ ይሄን ቡሊሽ ፌር ቫልዩ ጋፕ ክሎዝ ካደረገ እዚህ ጋር ሴል ፖዚሽን ከፍታለሁ። እዚህ ጋር ደግሞ ምን ብያቸዋለሁ? ምንድን ነበር ነው እዚህ ጋር የ3 ሚኒት ቡሊሽ ፌር ቫልዩ ጋፕ ነበር ማለት ሶ ይሄን የ3 ሚኒት ቡሊሽ ፌር ቫልዩ ጋፕ ኢንቫሊዴሽን ነው ብያቸዋለሁ። ሶ ልክ እዚህ 3 ሚኒት ቡሊሽ ፌር ቫልዩ ጋፕ ላይ ሲመጣ I will take partials and break even አደርጋለሁ ብያለሁ ማለት ነው። ሶ መጣ ኢንቨርዥን ሰጣ ማለት ነው። ሶ የሪል አካውንቱ ኤክስኪዩሽን አይ ቲንክ 1 ሚኒት ክሎዝ እንዳደረገ ነው ማለት ነው። ሶ እዚህ ጋር እንደምታዩት የ1 ሚኒት ኤክስኪዩሽን እዚህ ጋር 1 ሚኒት ካንድል ክሎዝ እንዳደረገ ነው። ስቶፕ ሎስ ደግሞ የነበረው የዚህኛው ካንድል ሃይ ላይ ነበረ። ከዛ በኋላ 1-to-1 ታርጌት አደረኩ ማለት ነው። ላይክ የኔ ሪል አካውንት ሩል አለ ኦልዌይስ 1-to-1 ሲደርስ መውጣት አለብኝ። ሶ እዚህ ጋር ፈንድ አካውንት ላይም ሪል አካውንት ላይም እዚህ ጋር ገባሁት ዘን ኤክስፔክት አደረግ የነበረው ከዚህ በኋላ ሪል አካውንት ላይ ነግሬያቸዋለሁ። ሩሌ 1-to-1 ሲደርስ ሁሌ ሪል አካውንት ላይ ክሎዝ አደርጋለሁ። ይሄ ሩል ነው። ግን ፈንድ አካውንት ላይ ምንድነው የማደርገው? እንደዚህ አይነት እንትኖች ላይ ወይ ብሬክ ኢቭን አደርጋለሁ ወይም ደግሞ ላይክ ትንሽ ራንክ ካደረገ በኋላ 75% ፖዚሽን ክሎዝ አድርጌ እስከታች ድረስ ማለትም እስከዚህ ኢኳሎ ድረስ By the way, I was so sure ይሄ ኢኳሎ ቲኬት ነው የሚደረግ ማለት በጣም ሹር ነበርኩ እና ላይክ እዚህ ጋር ሪል አካውንት ቴክ አደረኩት። ከዛ በኋላ ላይክ አይ ቲንክ እዚህ ጋር ነው የገባው ነው የሚሆነው
ለማንጣናችሁ አይ ቲንክ እዚህ ጋር ማለት ሶ ሪል አካውንቱን እዚህ ጋር ወጣው ዘን እዚህ ጋር ደግሞ ምንድን ነበረ ብሬክ ኢቭን ይሆናል ማለት ነው ለፈንድ አካውንቶች ሶ ስቶፕ ሎሳችን እንደዚህ ዘን ብሬክ ኢቭናችን እዚህ ጋር ቲፒያችን እንደዚህ ሪል አካውንታችን ቲፒ እንደዚህ ማለት ነው አንቷል ሶ ቤሲካሊ እንደዚህ ያለ ትንሽ ድሮዳውንስ ገባን ከዛ በኋላ ስትሬት ቲፒ ነካ ብሬክ ኢቭን አረግን ማለት ነው ላይክ ምን ብያቸዋለሁ የፈንድ አካውንት ላይ ይሄኛው ኢኳል በጣም ሹር ስለነበርኩኝ ምንድን ነበር ያደረኩት እዚህ ጋር ሲመጣ ብሬክ ኢቭን አደረኩኝ ማለት ነው ይሄ ኢንቫሊዴሽን ስለነበር የስዊንግ ቡሊሽ ፌር ቫልዩ ጋፕ ስለነበር ማለት ነው ኢንቨርዥን ስለነበር እዚህ ጋር ብሬክ ኢቭን አደረግን ከዛ በኋላ በብሬክ ኢቭን ወጣን ፈንድ አካውንታችን ላይ ግን ስቲል ሪል አካውንታችን ላይ ወደ $600 ፕሮፊት አደረግን ማለት ነው ከዛ አይ ቲንክ ላይክ 10 AM ኦፕን እስኪያደርግ ጠበቅኩኝ 10 AM ኦፕን ሲያደርግ እዚህ ጋር ምን ተፈጠረ የ15 ሚኒት ኢንተርሚዲየት ሃይ ወይም ላይክ የ1 ሃወር የ30 ሚኒት እና ደግሞ የ15 ሚኒት ኢንተርሚዲየት ሃይ ክሬት ተደረገ ማለት ነው እዚህ ሃይ ላይ ሶ ምንድን ነበር ኤክስፔክት አድርግ የነበረው እዚህ ጋር እንዳልኳችሁ እዚህ ጋር ምን ብያለሁ እዚህ ጋር ኤምዲ ክሬት ካደረገ ማለት ነው ሶ ይሄንን ፕራይስ ምን አደረገ መጥቶ 10 AM ላይ ልክ 10 AM ኦፕን እንዳደረገ ራን አደረገና ይሄን እዚህ ጋር ያልኩትን ባይዜ ቼክ ያደርጋችሁ ከዛ በኋላ 2 ሚኒት ላይ ወጣሁና ቡሊሽ ፌር ቫልዩ ጋፕ ፈለኩኝ ማለት ሶ እዚህ ጋር 2 ሚኒት ላይ ቡሊሽ ፌር ቫልዩ ጋፕ ክሬት አደረገ ዘን እኔ ይሄ 2 ሚኒት ቡሊሽ ፌር ቫልዩ ጋፕ ልክ ከሱ በታች ካንዲመጡ ክሎዝ ሲያደርግ ቦንድ ትሬስ ምን አደረገ እዚህ ጋር መጥቶ ሴል ፖዚሽኑን ከፈተ ማለት ሴል ፖዚሽናችንን ከፈትን ኦልሞስት 3 ኮንትራት ነበር የገባሁት አይ ቲንክ ስቲል እንትኑ ኤክስኪዩሽኑ ልክ አይመስለኝም ነገር ግን ስቶፕ ሎዜ ልክ ነኝ ሶ እንደዚህ አርኩኝ ስቶፕ ሎዜ እንደዚህ ነበረ ከዛ በኋላ ስኬፕ ድረስ ነበረ ራን ያደረገው እስከታች ድረስ ማለት ነው ሶ ኤክስፔክት ያደረገው እስከታች ድረስ ነው ይሄ እኮ በጣም ሹር ነበር ቲፒ እንደሚነካ ብሬክ ኢቭናችን ደግሞ ይሆነ የነበረው ይሄ ሎሮ ሶ እዚህ ጋር ምንድነው ሌላ አንድ ነገር 75% ፖዚሽናችንን ክሎዝ እናደርጋለን ማለት ነው የሶስት ኮንትራት 75% ኦልሞስት 2 ኮንትራት ስለሆነ እዚህ ጋር 75%ን ክሎዝ እናደርጋለን ማለት ነው ዘን አንኤክስፔክትድ በሆነ መልኩ ላይክ ፕራይስ ለምን እንደሆነ አይ ዶንት ኖ መጣና ስቶፕ ሎስ ፕሌስመንት ነው መሰለኝ አረገኝ ማለት ነው ዘን አይ ዋስ ላይክ ፕሬይንግ እዚህ ጋር እንዲመጣ ላይክ ፉሊ ኢንቫሊድ እንደሆንኩኝ ራሴን ለማሳመን እንትን ነበር ነገር ግን ፕራይስ ላይክ በጣም ሹር ስለነበር ይሄንን ኤምዲ ክሬት አደረገና ዘን ስትሬት ቱ ዋት I was so furious በጣም ተናድጄ ነበረ ስቲል ግን ላይቫችን ሁሌ ፏዝ ስለሆነ አይደለም ሉስ የሞተ ሰው የምትረሳበት ስለሆነ በጣም ያበደ ነው ቤሲካሊ ይሄ ነበር ትሬድ ሪካፕ እና ይሄን ቪዲዮ ከወደዳችሁ ደግሞ ሰብስክራይብ ላይክ ሼር አድርጉ ከተማራችሁበትም ደግሞ የተማራችሁትን ነገር ኮሜንት ላይ ጻፉ ፕላስ ደግሞ ጊቫዌይ ብያቸዋለሁ መጀመሪያ ላይ $10 ሰጣለሁ ማለት ነው ኮሜንት ያደረጋችሁ ከታች እና ደግሞ አንድ ጥያቄ አይቼ ነበር ለምንድነው ትሬድ ካፑ አንድ ቀን ካለፈ በኋላ የሚፖስተው ላልከኝ አይመቸንም ላይክ ኤዲት ተደርጎ ምናምን ስለሆነ ላይክ በጣም ብዙ ስራ ስለሆነ አንድ ቀን ካለፈ በኋላ ነው የሚሆነው ሶ ቤሲካሊ ይሄን የምታዩ ሰዎች የትላንትና ትሬድ ነው ማለት ነው ይሄ እንደዚህ ነው ማለት ነው ትሬድ ካፑ ከተመቻችሁ አሁንም ሰብስክራይብ ላይክ ሼር ስለሚያስፈልገኝ ማለት ነው በጣም አመሰግናለሁ ቴንክ ዩ